አልባችሁ አላረግም ስላልኩ ልባችሁ ወደ ሌላ እንዳይሄድ እኛ እንደ እስልምና ሃይማኖት አንድ ሰው ዱዓ ሲያደርግ ሌላው አሚን ታለ በአጠቃላይ ሁሉም ዱዓ እንዳረገ ይቆጠራል። እኛ የኦርቶዶክስ አባቶች ወንድሞቻችን ዱዓ ባረጉ ጊዜ ቁመን በሰፊው ተቀብለናል። ለእውነቱ ያ ይበቃል ብዬ ነው። በሁለተኛ ደረጃ የዛሬው ዱዓ ደግሞ ትንሽ ለወጥ ያለ ነው። ተስተዛሬው ለወጥ ያለ ፕሮግራም ስለሆነ ደግሞ ስላላወቅ ነው ፕሮግራሙ ጋር አንድ የሆኑ መሄድ ችግር ያመጣል ብዬ ነው። ሌላ ምክንያት የለውም። ስለዚህ አሁን መቼም ዱዓ ነው። እንግዲህ ፈጣሪ ጌታችን አዝኖልናል። አላህ አዝኖልናል። ለዛሬ ህዝብ አላህ የሚያዝንበት ምክንያት አለው። ምክንያቱን አልገልጸውም። በፊተኛዎቹ ነቢያቶች ዝንጀሮ የሆኑት ከርከሮ የሆኑት ታሪኩን እንግዲህ ብዙዋችሁ ታውቁ ይሆናል። እንደነ ፊርዓውን 1,600,000 ወይም ከዚህ በላይ ነው በአንድ ሰዓት ውሃ ያሰመጠው። እንደዚሁ ያሉት ህዝቦች ምድር የተደፋባቸው በአንዲት ሌሊት በአንድ ሰዓት በግማሽ ሰዓት ነው። ይሄው በአንድ ኃጢአት ነው። በአንድ ኃጢአት የሉጥ ህዝቦች በአንድ ሰዓት ኃጢአት ነው። ወንድ ለወንድ በመገናኘት ብቻ፣ ሌሎቹ በሚዛንና ስፍር በማጉደል ብቻ፣ ሌሎቹ የነቢያቸውን ትእዛዝ ባለማክበር ነው። ማዕድ አትብሉ ቢሏቸውን እንብላ በማለት ነው ከርከሩ የሆኑት። የእኛ ግን ለይህ ህዝብ አላህ የሚያዝንበት መስመር አለ። በዛሬው አንድ ሰው ብዙ የተለያዩ ኃጢአቶች ይሰራል። ከኔ የበለጠ እናንተ ታውቁታላችሁ። የራቁት ባህል እየተባለ ወንድ ለወንድ እንዲህ እየተጨማለቀ ወንድ ሴት ለመሆን እየፈለገ ሴት ወንድ ለመሆን እየፈለገች አላህ የሚመኝ ጌታ አይደለም። ከይህም ሌላ ሊገልጸው የማይቻል እስከ ዛሬ ዝሙት፣ በደል ከዛ ነው የምንለው። ምድር የሚገፋ ኃጢአት እየተሰራ ነው በዓለም ያለው። እንደ ፊተኞቹ ነቢያቶች ህዝብ ብንሆን ኑሮ አሜሪካ፣ ጣሊያን፣ የፈረንጅ ሀገር በአጠቃላይ በአንድ ሌሊት ይገለበጥ ነበር፣ አንድ ሰው ሳይተርፍ። ረብል ዓለሚን አዛኝ ነው። አዛኝ የሆነ ጌታ ማስፈራሪያ ልኳል። በንፋስ አስፈራራ፣ በዝናብ አስፈራራ፣ መሬት በመናድ አስፈራራ፣ በማንሸራተት በምንም እምቢ ስንል መድኃኒት የሌለው ደግሞ በሽታ መጣ። አሁን ወደፊት ደግሞ የሚያመጣውን አናውቀውም። በአንድ ሌሊት በአንድ ቀን በአጠቃላይ የሚደምረው እንዳይታወቅም። አላህ ቧልታ የሚቀበል ጌታ አይደለም። አላህ በመላስ የሚሸኝ ጌታ አይደለም። አላህ በቃላት የሚሞኝ ጌታ አይደለም። አላህ በስልጣን የሚሞኝ ጌታ አይደለም። አላህ በመብት የሚሞኝ ጌታ አይደለም። በይህ ነው የሚሞኘው። የልብ ንጽህና ነው የሚመለከተው። የሥራ ጥራት ነው የሚመለከተው። ብናታልለው ብናሞኘው ምንም ፋይዳ የለውም። ስለዚህ እኔ ዛሬ ዱዓ አላደርግም ብዬ ተውኩት። ለእውነቱ ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል። ወገባችን ሲንቀጠቀጥ ቁመን ያን አሚን ብለናል። ያ ይበቃል መስሎኝ ነው። ደግሞ እንግዲህ አድርጉት አላችሁ። ሀገራችንን አማን አላህ ያርግልን። እኛ ንጹህ አላህ ያርገን። አመራሮቻችን አዛኝ አላህ ያርጋቸው። የህዝባቸውን እርሩ የሚያዳምጡ አላህ ያድርግልን። ታቹን ደግሞ ተመሪውን ደግሞ የሚመራውን ሰው ደግሞ እውነተኛ አላህ ያድርገው። የበላውን የሚያከብር አላህ ያርግልን። የበላው የሚያዝን አላህ ያርግልን። ስበሳችን የምንተዛዘን አላህ ያርገን። ስበሳችን የምንሰማማ አላህ ያርገን። ያለነው እኮ ብንሞኛኛ አይሆንም። ጠቅላይ ሚኒስትር መሪ ሀገር መሪ የሚሰደብበት ወቅት ላይ ነው ያለነው። የሃይማኖት አባቶች የሚሰደቡበት ወቅት ላይ ነው ያለነው።
እንሞኛኛለን እያወቅነው እኛ ብንሞኛኝ አላህ አይሞኝም። ስለዚህ ታችሁንም ስነ ስርዓት የያዘ አላህ ያርገው። ወላጆችም ልጆቻቸውን ስነ ስርዓት ያስዙ። አስተማሪዎችም ተማሪዎቻቸውን በስነ ስርዓት ይምሩ። አመራር ያለንም ሰዎች ደግሞ ተጠቅላይ ሚኒስትራችን ጀምሮ የህዝባችንን ርሩ እምንሰማ እምንቀበል እምናሻሽል በአቅማችን ቀድር አላህ ያድርገን። እስበሳችን አላህ ያስተዛዝነን። ይህ በሽታ ይመለሳል፣ መድኃኒቱ ይገኛል ኢንሻአላህ። ይህንም ያህል አይደለም አንቀጽቅጦታል። እንግዲህ ትንሽ ተንቀጽቅጧል። ትልቁም ትንሹም ሀብታሙም ድሃውም ታላቅም ተኔ በላይ የለም የሚለው ሁላ ተንቀጽቅጧል። አሁን ስለ ተንቀጠቀጠ በሽታው መፈወሱ መመለሱ አይቀርም፣ መድኃኒቱ መገኘቱ አይቀርም። ግን እኛ ካልተመለስ ሌላ ደግሞ በሽታ ይመጣል። ሌላ ደግሞ ከዚህ የባሰ ይመጣል። አንቀጽቃጭ ይመጣል። አንድ የሙልጭ አድርጎ የሚያጠፋ ይመጣል። ከሞት በኋላም እኮ አደጋ አለ፣ በቀብርም እኮ አደጋ አለ። እዚህ ዓለም ብቻ አይደለም እና ሀገራችንን ሰላም አላህ ያርግልን። ሁላችንም በእውነት የምንመለስ አላህ ያርገን። ልባዊ መመለስ የምንመለስ አላህ ያርገን። አላህንም እንሰማ አላህ ያርገን። ፈጣሪ ጌታችን ያየናል ይሰማናል እምንል አላህ ያድርገን። በቤተ ክርስቲያን እየገባን በመስጊድ እየገባን ችግር እየፈጠርን ነው እኮ ያዘጋ ነው። መስጊድ ተዘግቶ ያውቃል፣ ቤተ ክርስቲያን ተዘግቶ ያውቃል። እዛ ውስጥ የምንሰራውን ያውቃል እሱ ስለሚያውቅ እናንተ የኔ ባሮች አይደላችሁም ጠላቶች ናችሁ ከቤት ውጡ ብሎ በአጠቃላይ ያወጣን። ከዚህ ወደ ምን ይሰራል አላህ? ከዚህ ወደ ምንድን ነው የሚሰራው? ብናሞኝ ይሞኛል። እና አላህ በሰላም እንግዲህ ሀገራችንን በሰላም ይሸልምልን። ሰላም አላህ ያርግልን፣ አማን አላህ ያርግልን። እኛ ተልባችን የምንመለስ አላህ ያርገን፣ ተውለታችን የምንመለስ አላህ ያርገን። ልባችን እውነት የሚራራ አላህ ያርገው። በቃልና ብቻ እንደው በመሰብሰብ ሳይሆን አላህ ምህረቱን ያምጣልን። በጣም አመሰግናለሁ። አሚን። ሙጀብ አላህ ያርግልን። እንግዲህ ከዘጠና ዓመት በኋላ ለምመኘው ሀገር ሰላም ሆኖ ሰው እኩልነት ታይቶ የሰው ልጅ እኩልነት ተረጋግጦ የዱንያውም ኑሮውም ተስተካክሎ መቼም እዛ ዓለም ስንፈጠር ለመኖር አልተፈጠርንም፣ ጊዜያዊ ነው እና ያ ጊዜያዊው ኑሮ ለሁሉም ተስተካክሎለት በጥሩ ኑሮ ማየት ነው የምፈልገው። አመራር መምራት ነው እንጂ እንደው ዝም ብሎ በንባብና በምላስ ብቻ ሀገር ሊስተካከል የሰው ሊስተካከል አይችልም። አሁን ችግሩ ምንድነው? ተሰብስበን እንወያያለን፣ ጥሩ ነገር ይወራል፣ ጥሩ ነገር እንናገራለን፣ ተግባር ላይ የለም። ወላሂ እኔ እንግዲህ ይህን ነገር አላሰብኩትም። በመሰረቱ የገንዘብ ፍላጎት የለኝም። እኔ አባቴ ገበሬ ነው፣ አባቴ ሀብታም ነው፣ እኔም ሀብታም ነኝ። ልጅነቴ ለሁሉም ነው ማስረው፣ ለሁሉም ነው ዱዓ ማድረግ፣ ለሀገር ነው ዱዓ ማድረግ። ከሙስሊሙ ክርስቲያኑ ነው የሚበሰው። እድሜው ይርዘምልን ነው የሚለው። አንድ ቦታ ሐኪም በሄድ እንደው ሰው ማይታመም እኔ ልታመም እንጂ አለኝ። ክርስቲያን ነው። እኔ ሰላም አልወድም ነበር አለ። እሰው ሰላም እንዲወድ ያደረገ ሰላም ወዳለው አሁን አለ እና ይሄ እንግዲህ መጅልስ ያለ ስራ ነው። ተኛ እድሜ ቀንሶ ላንቱ ይስጥልናል። ይሄን ሲሉ እምባዬ የመጣው ወጣቶቹ በሚያገቡ ጊዜ አንድ ላይ ይሞሸራሉ። ክርስቲያኑ ወጣትና ሙስሊሙ ወጣት አንድ ላይ የሚሞሸርበት ሀገር ነው። እኔ አሁን የኔ ወንድም ክርስቲያኖቹ ጋር አብሮ ተሞሽሯል። ማወቅ መማር አንደኛ ሰውየውን ገንዘብ ፈላጊ ያደርገዋል፣ ስልጣን ፈላጊ ያደርገዋል። ስልጣንና ገንዘብ ደግሞ የሚፈልግ ሰው አይወድም። ይህንን እንደው በሃይማኖት እያስታከኩ ያመጡታል እንጂ ሃይማኖት የሚያጣላ አይደለም፣ ሃይማኖት የሚያቃርን አይደለም። ሃይማኖት የሚያስተምረው መከባበሩ ነው። ሃይማኖት የሚያስተምረው መተባበሩ ነው። ሃይማኖት የሚያስተምረው መተዛዘን ነው። በዚሁ ጠባያችን የምንገፋ ከሆነ በሃይማኖት የምንለያይ ከሆነ በስልጣን ፍለጋ ሰው ላይ አደጋ የምናደርስ የምናፈስ የምናፈናቀል ከሆነ ይሄ በሽታ መድኃኒቱ ቢገኝ ደግሞ ሌላ ይመጣል። አላህ